ማንም ሊቀር የማይችል ዓለምን ጉድ ያሰኘ ኤሮፓኖችን የባህር ማዶችን የግር እሳት የሆነች እማማ ኢትዮጵያ። ለዚህ ነው መዝሙረኛው ዳዊት ለኢትዮጵያ ሕዝቦች ምግባቸውና መጠጣቸውን ሰጣቸው፣ ዓይኖች ሁሉ አንተን ተስፋ ያደርጋሉ፣ ምግባቸውንም አንተ ትሰጣቸዋለህ ያለው። ስንቶቻችን ወገኖቼ ስለ ጽድቅና ስለ ቁራሽ እንጀራ ብለን ክራችን የበጠስን? ስንቶቻችን ወገኖቼ አማናዊት ቅድስት ቤተ ክርስቲያንን ጸበሏን ጠጥተን እምነቷን ተቀብተን በደጇ አድገን ዛሬ ቤተ ክርስቲያን ለማየት የምንፈራ፣ ዛሬ ቤተ ክርስቲያን ስናይ ደም እንደተቃባ ሰው ዓይናችን ደም የሚለብስ ለምንድን ነው? ወንድሞች ተጋብዛችሁ የመጣችሁ ወንድሞች፣ ተጋብዛችሁ ዛሬ የመጣችሁ እህቶች፣ ትናንትና ከኛ ዛሬ ከኛ ወገን ያልሆናችሁ ነገር ግን ነገ ወደ ቤታችሁ የምትመለሱት ወንድሞች ለምን ይሆን? ለምንድን ነው? ሩጫው ከማጋ ነው? የትኛው እምነት ነው ራሱን የቻለ ሲያስረዱኝ? ካቶሊክም ሂዱ፣ ምናልባት ከእስማኤል ወገን ልውጣላችሁ ልቶ ነገር ግን እስቲ መጽሐፍ ቅዱስን ይዘው የሚጋፉትንና ክርስቲያንን እያሉ በአሰት ሕዝባችንን የሚያታሉትን እስቲ እንነጋገር። አሁን ነው ጥያቄ። የትኛው እምነት ነው ራሱን የቻለ? ሰው እኮ ልጅ ራሱን ቻለ የሚባለው ከእናት ከአባቱ ወጥቶ ጎጆ ቀልሶ ራስ በራሱን ሲያስተዳድር ልጅ ራሱን ቻለ ይባላል። አሊያ በአባቱ ቤት እየተቀመጠ አባቱን ጫማ ግዛ፣ ልብስ ግዛ፣ አብላኝ እያለ ራሴን ችያለሁ ማለት አይችልም። የዛሬው እምነት እኮ ካቶሊኩም መናፍቃኑም አድቬንቲስቱም ስታዩት ፋሲጋ ስንል ከኛ ጋር ፋሲጋ ይላሉ፣ ጥምቀት ስንል ጥምቀት ይላሉ፣ ገና ስንል ገና ይላሉ። ይሄ ታዲያ ምን ራስን መቻል ነው? የምን መታከክ ነው? የምን መንጠልጠል ነው? ይውረዱልን። አሁን ጥያቄው ይውረድ። የምን መንጠልጠል ነው? በአንድ ፊት ራሳችን ችለናል። አምጣ ማስረጃ ሲባል አይ ጠጋ ጠጋ እንበል፣ አሁንም ጎረቤት ነን፣ አይሰራም። የምን መንጠልጠል ነው? ዝማሬው የማን ነው? የነሱ ዘመርን ይላሉ። በቤተ ክርስቲያን ቋንቋ የማቀርስ ነው። የኦርቶዶክስ አይደለም ወይ? ቅዱስ ያሬድ የማን ነው? የኦርቶዶክስ ልጅ አልነበረም ወይ? ዘመርን ዘፈር ይላሉ። የዜማው ባለቤት ማን ነው ሲባል ያሬድ ይላሉ። ያሬድ የማን ነው ሲባል ኦርቶዶክስ ነው። ታዲያ ራስን ችለሃል እንዴ ትውልድ? እስቲ የምታየው የምትከተለው እምነት ምንድነው? ያንተ እምነት አረ ራስን ቻልክ ማለት ነው? የምን መገለባበጥ ነው? ባልና ሚስቶች ይጣላሉ።